የለም አመቱ ሙሉ እኔ አመት አልቆየሁም እሱም ደግሞ መሀል ላይ እኮ ፈኒ ፓርቱ ምንድነው መሰለህ የተወሰነ ቀን እሸት ያመጣልሃል በቃ የሆነች ዛፍ አለች እኔ ቁጭ የሆነ ምንድን ነበር የምትባል ነገራች እዛ እንዴት እንኩቶ የምትባል እሷ ትመጣልሃለች እሸት ይመጣልሃል በቃ ልትበላ ነው የምትሄደው ማወራረጃው ጠላን እሺ ከዛ የሆነ ሰዓት ላይ ቲቸር አለኝ አቤት ከታህሳስ በኋላ አልመጣም አለኝ ምን ነው አጨዳ ነው አለኝ እንዴ እኔስ ምን አደርጋለሁ እሱ ካልመጣ የሱ ክፍል ኃላፊ ነኝ ሌሎቹን ቱቶሪያልም ተሰጣለህ ባትመጣስ ምን ችግር አለ እሺ ከዛ አልመጣም አለኝ ሄድኩኝ ገነነ ነገር ልጁ አልመጣም ብሎኛል አልኩት ለምንድን ነው አልመጣም ያለ አጨዳ ነው አልመጣም ሌሎቹም አይመጡም ማለት እያረፈርክ መምጣት ትችላለህ እሱ በቃ እንዳልቀርበት እሺ ከክላስ እና ከትምህርት ቤት እንዳልቀርበት ያ እንደዛ ብዙም አልቆየሁም የሆነ ቀን ዱብ እዳ ወረደብኝ ምን ነው አዎ ከባዱ ነበር አረቶ አዎ እንዴት በቃ የሆነ ቀን ትምህርት ቤት ልንሄድ ስንል እንዳትሄዱ አለ ማን ነው ያበላን ሰውዬ ተሾመ ሬባ ይባላል እሺ እሱ ሰውዬ እንዳትሄዱ ዛሬ ወደ ትምህርት ቤት አለ ምንድነው ስላይ እንትና መጥቷል አንጠፈው ነጠላ ወርደው እየተለመነ ነው እንዳትሄዱ ማን ነው ስል ያው ወጣትም ነገር ነኝ ደሙ እንደዚህ አይነት ነገር ምን ትላል አይደለም ያው ጉርምስናው ነበርና ምንድነው ምናምን ስል አይ አረ ሽፍታ አለ እሱ ነው እየመጣ ተጠቃቅሞ ይሄዳል አለኝ እሺ ልጁ እንደዛ ሲለኝ ሽፍታ አሁን ለኔ አዲስ ነገር ተረት ላይ ነው ማቀው ሽፍታ እንጂ እንደዚህ በአካል ማይም አልመሰለኝ እሺ ከዛ እንደተባለው ከዛ የኛ ትምህርት ቤት እንደ ጤና ጣቢያ ነው እሺ መጣ እሺ ከዛ ጥሩ አውጣቸው ምናምን የጤና ረዳቶቹ ወጡ እሺ ከዛ ፈትሸዋል ኪሳችሁን እንደ ምንም የለኝም ምንድነው ይፈትሽኝ እኔ ምናምን አልኩኝ የሚያብለጭልጭ መትረጂስ ነው ያዘው አዎ ምንድነው እኔ የለኝም ምንድነው የሚፈትሽኝ ምናምን አልኩ ደሞም የለኝም ምን ይኖርሃል እዛ እሺ በዱብ የምትበላ ሰውዬ የለም ምን ነው ሰል ያረጋኝ እዚች ጋር በሆነች ነገር ወደፊት ሄድ መለስ አረጋኝ አልወደኩም እኔ ምልህን ብቻ ነው ታርገው አረ እንደው ልጅ ነው አያቅም ያገነንም መስኪን ሰው ነው ልጅ ነው የሚያቀው ነገር የለም እንደው ጉርምስና ይዞት ነው እንደው ባከባከ ነው ዛበቃ አሳዘንኩት ያለኝ ነገር ወሰደ ብዙ ነገር እንዳይመስል ግን ያለኝ በሶ 2 ኪሎ ስኳር ጋዝ ዘይት እና ደግሞ ማዘር የገዛችልኝ ሰምረቅ ጂንስ ሱሪ ነበር ከዛ ለከሷ ስትወሰድ ደነገጥኩ ሰውየውም በቃ ፍሪኩዌንትሊ እንደዛ የሚመጣ ሰው አይነት ነው በቃ አሉኝ ከዛ በቃ ፈራሁ ምንም እንትን የለም በቃ ሐሙስ ነው ልክ እሱ ላጥ ሲል እኔ ደግሞ ተከትየው በሌላ መንገድ ከገበያተኛ ጋር ነካሁት መንገዱን አውቀዋለሁ ወደ ሰፈር ምን ሆነ ቃ የቀረው የነሱ ሳር ፍራሽ ነው ከፈለገ ይወሰደው እሱ ምንም ይቀረኝ ነገር የለም እቤት ምን ሆንክ አረደኝ ሽፍታ ባረደኝ እኔ ያለ ደግሞ ሁለተኛ ሰራ እንዴ የምን ሽፍታ አያቆም እነሱ እንደ እዛ ሀገርም አዎ በቃ እዚህ ስራ ይፈልግልሃል እዚህ ያው ለስራ ደርሻለሁ በቃ ስራ ይፈልግልሃል እዚህ ምናምን ግን ለማንኛውም ለምን አታመለክትም ትምህርት ቢሮ አለ አንድ 3 ቀን እንደቆየው ሄድኩና ትምህርት ቢሮ አልቻልኩም እንደዚህ ሽፍታ ስላባረኝ መጣሁ እሺ አዎ የተለመደ ነው እዛ እኮ እንደዚህ ይመጣል አንተ ምን አስቀበጠ እንተናተልም ነገር ምናምን አለኝ ትምህርት ቤት ቢሮ ኃላፊ እንዴ ምን ሆነ ነው ላይፍ እኮ ነው ህይወት ነው እንዴ መሳሪያ ይዞ እኮ ነው የሚመጣው ሰውየው አትታገስም ምን ነው የምታገሰው ኦሬዲ ምንም የለህም ከዛ በኋላ ምንድነው የምትታገሰው አይ እንደው እዛ እኮ ያሉ አስተማሪዎች እኮ አሉ አሁን አንተ ዝም ብለን የመጣው ለማንኛውም በቃ ሆለታ ትሄዳለህ ተባለ እሺ ሆለታ ቀጠለ
እንጂ ያቺኛዋ ላይፍ በጣም ስትሬንጅ ነበረች። በቃ እንትኑ ነው ርቀቱ። ያንተ ላይፍ በጣም ይገርመኛል። ያያቸው ነገሮች ኤክስትሪም ናቸው። ወደ ዝቅታውንም ወደ ላይ ከፍታውም በጣም ኤክስትሪም ነው። አንድ ጊዜ ሚኒስትሪ ፈተና ላይ የገጠመ ነገር ነበር። ሚኒስትሪ ፈተና ልንፈትን እኔ ፈታኝ አይደለሁም፣ ታዛቢ ትሄዳለህ። ልጅ ስለሆንኩም አያስገቡኝም ነበር። እዛ ሆለታ ራሱ ደሞዝ የሚሰጠኝ ዳይሬክተር ነግሮልኝ ነበር። እንዴት? ዳይሬክተሩ እኛ ጋር አስተማሪ ነው ይለዋል። አቶ መሰረት ይባል ደሞዝ የሚከፍለው በሻንጣ ይዞ ይመጣል። እሺ፣ እሱ ነበር የሚሰጠን። ይቆጥራል፣ ይሰጣል። ምንም ብዙ የሚቆጠር ነገርም አይደለም። በዛም አይደርስም። የኔ ነው በርግማንም በምንም በቀሪ የሚቆረጥም ነገር አለ። ከዛችም ላይ ቆርጠውብህ እዛ እሱ እኛ ጋር አስተማሪ ነው። አንድ ሁለቴ እንደዛ ተብሎ ነው የተሰጠኝ። እና ያቺኛው ፓርት ምን ሆነ ሄድኩኝ። በታዛቢነት ስሄድ መልስ ስራ አይነት ነገር እንደረኔ ሃርድ ነው አልሰራም አልኩ። ማን ነው መልስ ስራ የሚለው? እዛ ጋር የሆነ ግሩፕ አለና መልስ ካልሰራ ፈታኞችም አሉ። በቃ ብቻ የሆነ ሳብጀክት ይሰጣል። ላጥላጥ አድርገህ ሰርተህ ትሰጣለህ። ክፍል ውስጥ ይዞራል መልሱ። ምን ይሄ አያስፈልግም። የኔ እንትኑ ምንድነው እንደ መልስ ልሰራ ከሆነ የሚሄደው ኦሬዲ ተማሪው ሙሉ በሙሉ አልፏል ብለህ እኮ ማሳለፍ ማለት ያኔ የነበረ ሜንታሊቲ ነው። ሰፈሪ ልደርስ ነው ፈተና ጨርሰን እምቢ ብለህ ሰዓት አኮራረጅም ብለህ ጨረስ። እሺ ከአስተማሪዎቹ ጋር ወክ እያደረኩ ላጥላጥ ብቻ የመጀመሪያው ዱላን ያረፈብኝ ወደኩ። እግር ብቻ ነው በቃ እንደዚህ ዙሪያ ብድቅ እያደረጉ ማታ እኔ ምኑን አውቀዋለሁ። ተማሪም ነው ምኑን አታውቀውም። በቃ ተማሪም በለው ብቻ አካባቢም ልጆች ናቸው። በኋላ ጓደኞችም ይሁን ልጆች አሉ ከመካከል እዛን ቀን የመቱኝ በኋላ ፍሬንዶችም ነው የሆኑ ልጆች አሉ። ግን ቀመስኳት ያቺ በቃ ተርኒንግ ፖይንት የሆነች ሆለታ ላይ ያኔ መጣሁኝ። እንዴ ተደብቤ አልኖርም ምናምን ብዬ መጣሁኝ። ተመለስክ በቃ ወደ አዲስ አበባ ምን ታደርጋለህ? እየተደበደብክማ አትኖርም እኮ እንዴ ብዬ መጣሁኝ። 6 ኪሎ ዳን ማዘር በራስ ጥፋት ነው አንተ አጉል እንትን ይሄ ምናምን ብለው አጎቴም ትንሽ ትምህርት ቢሮ አካባቢ እንትን ይል ነበር። በቃ ይቅርታ ተደርጎላል ሄዳሉ። ከዛ ገባው ማስተማሪን ቀጠልኩ። ግን በቃ እዛ ሳስተምር ደግሞ አይ ዋዝ ሲሪየስ አስተማሪ ሆንኩ። ምክንያቱም እኔ የነበረኝ የትምህርት ኤክስፒሪየንስ እኔ 8ኛ ክፍል እስክደርስ እኔ ምንም አላቅም ነበር። ትምህርት ቤት ለምን እንደሚሄድም አላቅም። የባነንኩትም ከዛ በኋላ ነው። እና የአስተማሪ ህይወቴ እዛ ነው የሚጀምረው። ስንት ዓመት አስተማር? 14 ዓመት። እስካሁን ከሰማኋቸው የኢትዮጵያውያን የውጭ ሀገር ታሪኮች በደንብ ለየት ያለ እና አዲስ ነገር የሆነብኝ ታሪክ የሚጀምረው ከኢትዮጵያ ስትወጣ ነው። የት ሀገር ነው የሄድከው? እድሉንስ እንዴት አገኘ?